የዘኪዮስ ዛፍ እግዚአብሔርን ለማግኘት ከእርሱ ጋር ለመገናኘት ልባችን ቆርጦ ከተነሳ እግዚአብሔር የወደደውን ነገር ሁሉ ሊሰጠን የታመነ አምላክ ነው። የጠሜዎስ ልጅ ዕውሩ በርጤሜዎስ አይኑ የበራበት ስፍራ ኢያሪኮ መንደር ላይ እየለመነ ባለበት ሰዓት ነው። ለምጻም ነጽተውባታል፣ ጎባጦች ቀንተውባታል፣ የማየት ችግር የነበረባቸው አይተውባታል። ክርስቶስ ግን ለሁሉም አንድ ሆኖ ሊከሱት የመጡትንም ሊዳኛቸው የመጡትንም ሊያበላቸው የመጡትንም እኩል ወንጌል እያስተማረ ኢያሪኮ በምትባለው ስፍራ ላይ ደረሰ ይላል። እኛ የወጣ ነው የትኛው ዛፍ ላይ ይሆን? ክርስቶስ አልታየን ያለ የትኛው ዛፍ ላይ ተንጠልጥለን ይሆን? የእግዚአብሔር ተንጠላጥለንባት ክርስቶስን ያየንባት የሾላ ዛፋችን እመቤታችን ቅድስት ድንግል ማርያም ናት። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ እጆቻችንን ከነጠላችን እናውጣና እናማትብ ምእመናን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ጠብቆናልና አቅርቦናልና ወደ እርሱም ተቀብሎናልና እስከዚህም ሰዓት በቸርነቱ አድርሶናልና በዚህ በተቀደሰው ስፍራ ለምህረትና ለይቅርታ ከምትሆን ከእናቱ ከድንግል ማርያም በረከትን ሊያድለን በዚህ ሰብስቦናልና ስሙ ለዘላለም የተመሰገነ ይሁን። አሜን። እጅግ የተከበሩ አባታችን ክቡር መላከ ፀሐይ መምህር አብይ መሸሻ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የዚህ መንጋ እረኛ፣ እጅግ የተከበሩ መምህራችን ወንድማችን ሊቀ ብርሃናት መምህር ጥላሁን የዚሁ ቤተ ክርስቲያን ዋና ጸሐፊ፣ እንደዚሁም እጅግ የተወደዱ ወንድማችን አባታችን መጋቤ አእላፍ መምህር ዮናስ፣ እንደዚሁም የቢሮ ሰራተኞች የሽበት ዘውድ የእርጅናን ካባ ደርባችሁ በዚህ የተቀደሰ ስፍራ የተገኛችሁ ምእመናን በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን እዚህ ሰዓት ደረሳችሁ? ግዴል ማን ይመስገን? እግዚአብሔር ይመስገን። በሰላም ያደራችሁ እንደምን አደራችሁ? እግዚአብሔር ይመስገን። በበረከት የነጋላችሁ እንደምን አደራችሁ? ሌሊታችሁ ጥሩ የነበረ እንደምን አደራችሁ? መልካም እንቅልፍ ሰጥቶ የነጋላችሁ እንደምን አደራችሁ? ክብር ምስጋና ለስሙ ይሁን። ወገኖቼ ያደርነው አዲስ ቀን ያየነው በእኛ ሥራ አይደለም፣ ቸርነቱን አብዝቶ ይቅርታውን ጨምሮ ነውና አምላካችን እግዚአብሔር ስለማይነገር ብዙ ስጦታው ስሙ ለዘላለም የተመሰገነ ይሁን። አሜን። መልክን ከደም ግባት ርኅራኄን ከአማላጅነት እናትነትን ከድንግልና አስተባብራ የያዘች የአዲስ ኪዳን ኪሩብ ኢየሱስን ያየንባት መስታወታችን መግባቢያ ቋንቋው ለጠፋበት ዓለም ቋንቋ ሆና ያግባባችን ድንግል ማርያም ስሟ ለዘላለም ከፍ ከፍ ያለችና የተመሰገነ ይሁንልን። አሜን። በዛሬው ዕለት አደራ በል ያልሆነችው ቤተ ክርስቲያን የምታስባቸው ብዙ ቅዱሳን አሉ። ዛሬ ታስበው ከሚውሉ ቅዱሳን እግዚአብሔር በረከቱን ያውልብን ያሳድርብን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን። ወገኖቼ ዛሬ በ21 በእመቤታችን ዕለት በዚህ የተቀደሰ ስፍራ መጥተናል። ጊዜያችንን ቆጥበን ከእንቅልፋችን ቀንሰን ልንሄድበት ካለው ነገራችን ሁሉ ትተን በመቅደሱ ከተገኘን አይቀር ጥቂት ደቂቃ ለእግዚአብሔር ቃል እንድትሰጡ አደራላችኋለሁ። የእግዚአብሔር ቤተሰቦች ታቦት ወጥቶ አከበርኩኝ ማለት የሚቻለው
የመጨረሻው ሥርዓት ላይ አባቶች ቡራኬን ሰጥተው በሰላም ግቡ ሲሉ ነው። እንደዚሁም ደግሞ ወር በገባ በእመቤታችን ዕለት በመቅደሱ ስንገኝ ሥርዓተ ቅዳሴው የሚጠናቀቀው ምእመናን በዚህ በአውደ ምሕረት በአፋ ወጥተው አገልግሎቱ ከተጠናቀቀ በኋላ በሰላም ግቡ ሲሉ ነው። ስለዚህ ይህንኑ ታሳቢ አድርገን ለወንደ ወትሯችን ደግሞ እንዳንሄድ ረፍ ብለን ቃሉን እንድንሰማ እንዲረዳን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። አጠር ላለ ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ሁላችንም በምናውቀው በአንድ ታሪክ ላይ ተመስርተን ትምህርታችንን እናደርጋለን። እግዚአብሔር ማስተዋሉን እንዲያድለን ፈቃዱ ይሆንልን። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ የምናገኘውን ታሪክ መነሻ እናደርጋለን። ለዛሬው ትምህርታችን መነሻ ርዕስ የሚሆንን የዘኪዎስ ዛፍ በሚል ርዕስ ይሆናል። እስቲ ሁላችሁ ቃል በሉ፣ የዘኪዎስ ዛፍ በሉ። እስኪ የዘኪዎስ ዛፍ፣ የዘኪዎስ ዛፍ በሉ። የዘኪዎስ ዛፍ። ይህንን ቃል የእግዚአብሔር ቤተሰቦች በዚህ በቅዱስ ሉቃስ ወንጌል ምዕራፍ 19 ቁጥር 1 ጀምሮ ተመዝግቦ የምናገኘው ታሪክ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በኪደተ እግሩ እየተመላለሰ ወንጌል በሚያገለግልበት፣ ያዘኑትን በሚያጽናናበት፣ የወደቁትን በሚያነሳበት በዚያን ዘመን በኢያሪኮ ክርስቶስን ያገኘ የእግዚአብሔር ሰው ነው። ዘኪዎስ ይባላል። ምእመናን፣ ይሄ ሰው ልዩ የሚያደርገው አንደኛ የእግዚአብሔር ቤተሰቦች ባለጸጋ መሆኑ ነው። ሁለተኛ ደግሞ የመንግስት ኃላፊ ደግሞም ሹመኛ መሆኑ ልዩ ያደርገዋል። እንደገና ደግሞ በቁመቱ አጭር የሆነ ሰው ነበረ ይላል። የእግዚአብሔር ቤተሰቦች እግዚአብሔርን ለማግኘት ከእርሱ ጋር ለመገናኘት ልባችን ቆርጦ ከተነሳ እግዚአብሔር የወደደውን ነገር ሁሉ ሊሰጠን የታመነ አምላክ ነው። ይህን ሰው የምናውቀው በኢያሪኮ ላይ ነው። ኢያሪኮ የእግዚአብሔር ቤተሰቦች ለምጻም ነጽተውባታል፣ ዕውሮች ያዩባት መንደር ናት። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 46 ላይ ምዕራፍ 10 ቁጥር 46 ላይ የጠሜዎስ ልጅ ዕውሩ በርጤሜዎስ ዓይኑ የበራበት ስፍራ ኢያሪኮ መንደር ላይ እየለመነ ባለበት ሰዓት ነው። ለምጻም ነጽተውባታል፣ ጎባጦች ቀንተውባታል፣ የማየት ችግር የነበረባቸው አይተውባታል። እራፊ ጨርቅ ድቃቂ ሳንቲም ይጠይቁ የነበሩ ሰዎች ስፍራዋ የንግድ መናኸሪያ ስለሆነች ከበላይ በኩል ዮርዳኖስ በበታች በኩል ደግሞ ቤቴልና ጌልጌላ የከበቧት ከተማ ናት ኢያሪኮ። በዚህች በኢያሪኮ ላይ ከነቢያት መካከል አንዱ የነበረው ኤልያስ የእርሱ ረድ የነበረውም ኤልሳ በዚህች ስፍራ ላይ ብዙ ተአምር ያደረጉባት ናት። ኋላም ንጹሕ ባህሪ መድኃኒታችን ኢየሱስ ክርስቶስ ሲመጣ የንግድ መናኸሪያ ስለሆነች በዚያች ስፍራ ላይ ብዙዎችን እየመጣ የጎበኘባት መንደር ናት። ወገኖቼ፣ ይህ ዘኪዎስ የተባለ ሰው የእግዚአብሔር ቤተሰቦች እግዚአብሔር ከሚሰጠው በረከት ይልቅ ምድር ያዘጋጀችለትን ብዙ ነገር ይቀስም የነበረ ሹመኛ የነበረ ባለጸጋ የነበረ ቀራጭ የነበረ ነው። እንደገና ደግሞ አጠገቡ የነበሩ ሰዎች ደግሞ ባለስልጣንነታቸውን ተገን አድርገው ሐዋርያትን ያሳድዱ ፈሪሳውያን አጠገቡ አሉ። እንደገና በራሳችን ወግ በራሳችን ስርዓት ደግሞ እንተዳደራለን የሚሉ ሰዱቃውያን ደግሞ አጠገቡ የነበሩ ናቸው። በእነዚህ ሁለት የእግዚአብሔር ቤተሰቦች ወገንተኞች መካከል ላይ የነበረ ነው። ዘኪዎስ ይባላል። ብዙዎቻችን እኔና እናንተም በዘመናችን የእግዚአብሔር ቤተሰቦች ከዚያም የሚጎትቱን ነገሮች አሉ። እሱን በኋላ ላይ እንመጣበታለን። ይህ ዘኪዎስ የእግዚአብሔር ቤተሰቦች በአንድ ወቅት ንጹሕ ባህሪ መድኃኒታችን ኢየሱስ ክርስቶስ ያዘኑትን እያጽናና የወደቁትን እያነሳ የጠፉትን እየፈለገ ቀቢስ ከሆነ ተስፋ ውስጥ ልጆቹን እያወጣ ወደ ኢያሪኮ ይመጣ ነበር ይላል። መድኃኔዓለም ወደ ሁላችን ሕይወት እንዲመጣልን ፈቃዱ ይሆንልን። አሜን። አንዳንድ ጊዜ ጉድለትሽን እግዚአብሔር ማየት ሲጀምር ወደ አንቺ ይመጣል።
ጆሮቹ ይሰማሉ፣ አይኖቹ ይመለከታሉ። የምናነባውን እንባ የምንጮኸውን ጩኸት እግዚአብሔር ሊሰማ የታመነ አምላክ ነው። እንዲህ ነው የሚለው መቅደሴን ስሩልኝ እኔም ደግሞ በዚያ መቅደስ ላይ እመሰገንበታለሁ ካለ በኋላ አይኖቼ በዚያች መቅደስ ላይ ይሆናሉ ነው የሚለው የእግዚአብሔር ቤተሰቦች። ስለዚህ በዚህ መቅደስ ሆነን የምንለምነውን ልመና እግዚአብሔር እንዲሰማን የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። አሜን። በዚህ ከተማ ላይ ብዙዎች ይከተሉት ነበረ ክርስቶስን። አንዳንዶቹ ከሚያበረክተው እንዲያበላቸው ይከተሉታል። አንዳንዶቹ ከሕመማቸው እንዲፈውሳቸው ይከተሉታል። እኩሎቹ ከሐዘናቸው እንዲያጽናናቸው ይከተሉታል። አንዳንዶቹ ቀን ጠብቀው ዛሬ ደግሞ ምን ይናገር ይሆን ብለው የእግዚአብሔር ቤተሰቦች በመኳንንት በሽማምንት ፊት ለመክሰስ የሚከተሉትም ነበሩ። የእግዚአብሔር ቤተሰቦች ክርስቶስ ግን ለሁሉም አንድ ሆኖ ሊከሱት የመጡትንም ሊዳኛቸው የመጡትንም ሊያበላቸው የመጡትንም እኩል ወንጌል እያስተማረ ኢያሪኮ በምትባለው ስፍራ ላይ ደረሰ ይላል። በዚህ በኢያሪኮ ከተማ ላይ ደግሞ በቁመቱ አጭር የነበረ ሰው ነበረ ይላል። እዛው መልሱት። አጭር የሆነ ሰው ነበረ ይላል። የእግዚአብሔር ቤተሰቦች በቁመቱ ምንድነው አልኳችሁ? አጭር ነው። ስለዚህ በጣም ረጃጅም ሰዎች ባሉበት ይሄ አጭር ሰው መቆም አይችልም። ይሄ ብቻ አይደለም፣ እንኳንስ ለዘኪዎስ ቀርቶ ከግፊያው የተነሳ በቁመታቸው ዘለግ ያሉ እንኳን ክርስቶስን ማየት እንዳልቻሉ መጽሐፍ ይናገራል። በዚህ በማርቆስ ወንጌል ምዕራፍ 4 የሚነግረን አንድ ታሪክ አለ። ምዕመናን 4 ሰዎች አልጋ ላይ አስተኝተው አንድን ምስኪን ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጡ ይላል። በዚህ በማርቆስ ወንጌል ምዕራፍ 2 ጀምረን ምዕራፍ 2 ላይ ቅፍርናሆም በሚባል ስፍራ የእግዚአብሔር ቤተሰቦች የሚነግረን ይሄንን ነው። ምዕራፍ 2 ቁጥር 4 ላይ ያለ ታሪክ ነው እና በቅፍርናሆም በጣም ብዙ ሰዎችን ተከትለውት ክርስቶስን በአንድ ቤት ውስጥ ያስተምር ነበር። 4 ወጣቶች ደግሞ የታመመ ሰው ይዘው መጡ ይላል። ወገኖቼ ወደ ውስጥ ይዘውት እንዳይገቡ አልቻሉም። ከግፊያው የተነሳ ግራ ገባቸው። ምን እናድርግ ብለው አሰቡ። ምዕመናን አንዳንድ ጊዜ ጭንቅ ይላቸዋል። ወደ ጸበሉ ስትመጡ ምን አለ አንደኛ ቢያደርጉኝና ገብቼ በወጣ ድንግል ማርያም ባርካኝ እንደው ቶሎ ተጠምቄ በወጣና ከህመሜ ብድን ብላችሁ የምታስቡ ትኖራላችሁ። ወገኖቼ ጭንቅ ስንቅ ሲላችሁ ግራ ስትጋቡ በቅዳሴው ላይ ቆማችሁ አይናችሁ ላይ ያለውን እንባ ተቋቁማችሁ ከእመቤታችን ከቅድስት ድንግል ማርያም ጋር ተነጋግራችሁ ነይ ማርያም በረድኤቴ ወለተ ሐና ወኢያቄም ቤዛዊተ ኩሉ ዓለም መንበረ መለኮት ግሩም ብላችሁ ድንግል ማርያም በረድኤት ነይልን ብላችሁ አይናችሁ ላይ ያለውን እንባ እያበሳችሁ ስትሄዱ የኔ ተራ መቼ ነው ትሉ ይሆናል። ወገኖቼ እነዚህ 4 ጎረምሶች ተሸክመውት መጡ። ይሄ ሰው ካልጋው መንቀሳቀስ አይችልም፣ መቆም አይችልም። ራሱ ደግሞ ፈውሰኝ ብሎ መጣራት ያልቻለ ሰው ነው። እናም ከግፊያው የተነሳ ግራ ገባቸውና አስቀመጡት ይላል። በቃ እኛ ብንሆን ጥለን ነው የምንወጣው። ምዕመናን በቃ እንግዲህ ክርስቶስን ማግኘት አልቻላችሁም፣ በቃ ጥለን እንሂድ ነው የምንለው። 4 ወጣቶች ግን ግፊያውን ተቋቁመው መሰላል አመጡና ጣሪያው ላይ ወጡ ይላል። ምዕመናን ክርስቶስ ያለበት ጣሪያ ላይ ወጡ። ያንን አልጋው ላይ የተቀመጠውንም ሰው ልክ እስከ አልጋው ስበው ወስደው የክርስቶስ ያለበትን የቤቱን ጣሪያ ነደሉት ይላል። አነሱት። የዚህን ጊዜ የእግዚአብሔር ቤተሰቦች በገመድ አድርገው አልጋውን ክርስቶስ ወዳለበት ለቀቁት ይላል። ወገኖቼ እላይ ሰማይ ላይ ገና እያለ አልጋው ምድር ሳይነካ ክርስቶስ ቀና ብሎ አየና የሰዎቹን እምነት የሰውየውንም በበሽታ መጽናትና መታመም በደዌ መያዝ ተመልክቶ አልጋው ላይ እንዳለ እምነት አድኖሃልና ተነስ አለው ይላል። ክብር ምስጋና ለስሙ ይሁን። ግፊያ ነበረ እላችሁ ነው ምዕመናን። ክርስቶስን የሚከተሉ በጣም ብዙ ሰዎች ነበሩና ከግፊያው የተነሳ የእግዚአብሔር ቤተሰቦች ዘኪዎስ ክርስቶስን ማየት አልቻለም። ይሄ ብቻ አይደለም። አንዳንዶች ደግሞ መጡና እንዲህ አሉት፣ አንተ ቀራጭ ስትሆን እንዴት ወደ ክርስቶስ ትቀርባለህ?
ኃጢአተኛ ስትሆን እንዴት ወደ እርሱ ልትቀርብ ትችላለህ ብለው አሸማቀቁት። ሲሞላላችሁ ሲሳካላችሁ ነጭ ስትለብሱ እግዚአብሔር ከፍ ከፍ ሲያደርጋችሁ ደግሞ ዛሬ ምን አግኝቶ ነው ይላቸዋል ሰው። እቤታችሁ በር ላይ እንቁላል ይጥላል፣ አይጥ ገንዞ ያስቀምጥ ይሆናል ሰው። ሲሞላላችሁ ሰው አይፈልግም። የእግዚአብሔር ቤተሰቦች ዘኬዎስ ወደ ልቡ ተመልሶ ዛሬ አምላኬን ላግኘው እስቲ እንደው መልኩ እጅግ ደስ ይላል፣ በእጁ ታምራትን ያደርጋል፣ የአንደበቱ ቃና ግሩም ነው ሲባል ሰምቻለሁ፣ እስቲ ልመልከተው አለ ዘኬዎስ። ግን ማን ያስቀርበው? ደጃፉ ላይ የቆሙ ነበሩ፣ የሚከለክሉ ነበሩ። ጥቃቅን ስተቶቹን እያወጡ ወደ እሱ እንዳይቀርብ የሚያደርጉ ነበሩ። 12 ዓመት ደም ይፈሳት የነበረችው ሴት ትልቁ መከራዋ የደሙ መፍሰስ ሳይሆን የሰዎች የአንደበት የክፋት ወሬ ነው። ወደ ክርስቶስ እንዳትቀርብ ጉባኤውን ታቆሽሻለሽ፣ ሽታሽ ይረብሸናል እያሉ ከውስጧ የሚፈሰውን የደም ነጠብጣብ እየተከተሉ በጀርባዋ ላይ ድንጋይ ታስተናግድ ነበር። በልማድ የመጣባት በበሽታ ያገኘችው የደም መፍሰስ ብቻ እንዳይመስላችሁ በሰዎችም በትር የቆሰለ ጀርባ ነበራት ያቺ ሴት። ስትቀርቡ ከእግዚአብሔር ጋር ልሁን፣ ከዚህ በኋላ ንግዴን ላስተካክል፣ ስጋ ወደሙን ልቀበልና እውነተኛ ሰው ልሁን ብላችሁ ስትመጡ ዓለም የክፋት በትሯን ታወርድባችኋለች። እንደነጻና መድኃኔዓለም እሱ ይርዳል። በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ ብሎናል። የእግዚአብሔር ቤተሰቦች እናም ዘኬዎስን አትቀርብም አሉት፣ ከለከሉት። እንደውም አንዳንዶቹ አንተ ኃጢአተኛ ነህ፣ በደለኛ ነህ ሲሉት እርሱ ግን ክርስቶስን ከማየቱ የማየት ፍላጎቱ መሻቱ ከፍ ስላለ አንድ ነገር አሰበ ይላል። ወገኖቼ እኛም ማስተዋሉን እንዲያድለን ፈቃዱ ይሁንልን። እናም ሮጦ ሄደ። በኢያሪኮ ክርስቶስ ያልፍባታል በተባለው ስፍራ ላይ ያለች አንድ የሾላ ዛፍ ነበረች ይላል። የምን ዛፍ አልኳችሁ? የሾላ ዛፍ ነበረች። ሰዎች በክፉ አንደበታቸው ቢከለክሉኝም ቁመቴ ምክንያት ሆኖኝ ቀና ብዬ አምላኬን እንዳየው ፈተና ቢሆንብኝም በዚች የሾላ ዛፍ ቁመቴን አሸንፋለሁኝ፣ አምላኬን ከላይ ሆኜ ወደ ታች እመለከተዋለሁ ብሎ ሮጦ ሾላ ዛፍ ላይ ወጣ። ወገኖቼ እኛ የወጣ ነው የትኛው ዛፍ ላይ ይሆን? ክርስቶስ አልታየን ያለ የትኛው ዛፍ ላይ ተንጠልጥለን ይሆን? የእግዚአብሔር ቤተሰቦች አባታችንን ማየት ያልቻለው የትኛው ዛፍ ላይ ወጥተን ይሆን? የጋረደን ምን አይነት ዛፍ ላይ ወጥተን ይሆን? አንዳንዶቻችን የየራሳችን ዛፍን መስርተናል። አንዳንዱ የዘረኝነት ዛፍ ላይ ወጥቷል፣ አንዳንዱ የጥቅም ዛፍ ላይ ወጥቷል፣ አንዳንዱ የስልጣን ዛፍ ላይ ተንጠልጥሏል። በእነዚህ ዛፍ ላይ ሆነን ደግሞ ክርስቶስን ማየት አንችልም። ወገኖቼ ልንወጣበት የሚገባ አለ። የቅንነት ዛፍ፣ የታዛዥነት ዛፍ፣ የትህትና ዛፍ፣ የበጎነት ዛፍ እዛ ላይ እንድንወጣ መድኃኔዓለም ይርዳል። እውነተኛዋን ዛፍ ደግሞ ዛሬ እናያታለን ወገኖቼ። እናም ዘኬዎስ የእግዚአብሔር ቤተሰቦች እዛች ሾላዋ ዛፍ ላይ ወጣ። የዘኬዎስ ዓላማ ለመታየት አይደለም፣ ክርስቶስን ለማየት ነው። ለማየት ነው ዓላማው። የእግዚአብሔር ቤተሰቦች አውደ ምሕረት ላይ ለመታየት የምንቆም ከሆነ በክርስቶስ አንታይም። መቅደሱ ላይ ለመታየት ሽርጉድ የምንል ከሆነ በክርስቶስ አንታይም። አገልግሎታችን ሰው እንዲያየን ብቻ ከሆነ አባታችን ንጉሳችን ካላየን ዋጋ የለውም ወገኖቼ። አንዳንድ ሰው አለ አለቃው እንዲመለከተው ሽርጉድ የሚል የማይነሳውን ዕቃ የሚያነሳ። የእግዚአብሔር ቤተሰቦች መድኃኔዓለምን አገልግሎታችን ሁሉ እርሱ እንዲያየን እንጂ ሰው እንዲያየን አይደለም። ሰው እንዲያየን የምናገለግል ከሆነ በእርሱ ከመታየት እንጎላለን ወገኖቼ። መድኃኔዓለም አገልግሎታችንን እንዲያይልን ፈቃዱ ይሁንልን። እነ ቅዱስ ያሬድ ውሉደ ያሬድ የሆናችሁ ሊቃውንት ታውቁታላችሁ። በማህሌት ላይ ሆኖ ዝማሜውን ሲዘም ገብረ መስቀል የተባለ አንድ ሰው አጠገቡ ነበረ ይላል። እናም ይህ ገብረ መስቀል የተባለ ሰው ቅዱስ ያሬድ ህሊናውን በሰቂለ ልቦና ውስጥ ሆኖ ስብሐተ እግዚአብሔርን ሲያደርስ ለእግዚአብሔር ምስጋናን ሲያደርስ የእግዚአብሔር ቤተሰቦች ገብረ መስቀል ይዞት የነበረው እንደ ጦር የሰላች መቋሚያ ነበረችውና ከፍ አድርጎ በዝማሜው መሃል ላይ የቅዱስ ያሬድን እግሩን ወጋው ይላል።
በተመስጦ ውስጥ ሆኖ ስለነበረ ያንን ሊያስበው አልቻለም የእግዚአብሔር ቤተሰቦች። ምክንያቱም ሰው እንዲያየው አልነበረም ቅዱስ ያሬድ እየዘመረ ያለው። ከአምላኩ ጋር ነበር የሚገናኘው። በሰቂለ ልቦና ሆኖ ከእግዚአብሔር ጋር እየተነጋገረ ሳለ የደሙ ማፍሰስ አልተመለከተውም። አገልግሎቱ አብቅቶ ስብሐተ እግዚአብሔርን ጨርሰው ዝቅ ብለው ወደ ስጋዊው ዓለም ሲመለሱ ግን የቅዱስ ያሬድ እግሩ እየደማ ነበረ ይላል። የእግዚአብሔር ቤተሰቦች ባካችሁ እኛም እንድንድነው መድኃኔዓለም ይርዳን። አሜን። አሁን በአንደኛው እጃችን ሞባይሉን በአንደኛው እጃችን ጸሎት መጽሐፉን ይዘን እንዴት እናልፈዋለን ይሄን ዘመን? ከእግዚአብሔር ጋር መነጋገራችንን እያቋረጥን ሄሎ እያልን በቅዳሴው መሃል እንዴት ይሄን የጭንቅ ዘመን እንሻገረዋለን? ወገኖቼ ልጆቻችን ዝም እንዲሉልን በቅዳሴ መሃል የማይደረገውን እያደረግን የማይሰጠውን እየሰጠን እንዴት ፈሪሃ እግዚአብሔር ያለውን ልጅ እንዴት ማሳደግ እንችላለን? በዚህ ዘመን መድኃኔዓለም ማስተዋልን እንዲያድለን ፈቃዱ ይሆንልን። ዘኬዎስ ግን ለማየት ወጣ፣ ሾላዋ ዛፍ ላይ ወጣ። የዚህን ጊዜ ንጹሕ ባህሪ መድኃኒታችን ኢየሱስ ክርስቶስ በኢያሪኮ ሲያልፍ በሾላዋ ዛፍ ስር አለፈ ይላል። ማየት የምትፈልጉ መድኃኔዓለምን ማየት የምትፈልጉ በእናንተ በኩል ይለፍላችሁ። አሜን። አዎ በኑሯችሁ ማየት የምትፈልጉ በእኔ ሕይወት ማይክ መቼ ነው የምትሉት? ጌታ አባቴ ሆይ በእኔ ሕይወት የምትታየው መቼ ነው? ምህረት የሚታየው፣ ይቅርታ የሚታየው፣ በጎነት የሚታየው፣ መልካምነት የሚታየው፣ አባትነት የሚታይልኝ መቼ ነው? በእኔ ቤት ውስጥ ገብተህ የጎደለውን ስትሞላ ያነሰውን ስታበዛ ማይክ መቼ ነው የምትይ እህቴ ባንቺ በኩል ይለፍልሽ፣ ባንተ በኩል ይለፍልህ። ደግሞ እሱ ሊታይልን ፈቃዱ ነው ወገኖቼ። ምን ችግር አለው? ቀራንዮ ላይ እኮ ታየልን። የእግዚአብሔር ቤተሰቦች ከፍ ብሎ ጎልጎታ ላይ ታይቶልናል። በሕይወታችን እንዲታይልን ልባችንን እሱ ይቆጣጠርልን። አሜን። የእግዚአብሔር ቤተሰቦች እናም ኢያሪኮ ጋር ክርስቶስ ሲደርስ እሾላዋ ዛፍ ላይ የነበረውን እንትናን ዘኬዎስን አየው። ቀና ብሎ አየው። የዚህን ጊዜ ዘኬዎስ አለው። ከዘኬዎስ ላይ ሁለት ነገሮችን ክርስቶስ ተመለከተ። አንደኛው ቀናነቱን አየ። ሁለተኛ የእግዚአብሔር ቤተሰቦች የቁመቱን አጭርነት ለማሸነፍ የወሰደበትን ርቀት ተመለከተ። ከቤታችሁ ተነስታችሁ እዚህ እስክትመጡ ድረስ ምን እንደምትጸልዩ መድኃኔዓለም ያውቃል። ያውቃል አያውቅም? ያውቃል። አዎ። ብዙ በተናገርን አይደለም፣ በጮህን አይደለም፣ የልባችንን መሻት ቀና ሆነን የምንናገራትን መድኃኔዓለም ያውቃል። አየው ዘኬዎስን። እናም ዘኬዎስ ና ውረድ አለው። ጥያቄ ልጠይቃችሁ ወገኖቼ፣ ዘኬዎስ ለመታየት ነው ለማየት ነው ዛፍ ላይ የወጣው? አቤት ለማየት። እባካችሁ ክርስቶስን እዩት። እሱን ብቻ እያያችሁ አገልግሉ። አገልግሎታችን ሁሉ እናት ዓለም እመምህረት ድንግል ማርያምን እያየን አባቶቻችን ቅዱሳንን የእግዚአብሔር ቤተሰቦች ዋኖቻችሁን አስቡ፣ የእምነታቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ተብለናል። እነርሱን እግዚአብሔርን እያየ እንድናገለግል ፈቃዱ ይሆንልን። ሰውን እያየሽ የዛችን ሴትማ ነገር የምትይ ከሆነ ድንግል ማርያም አታይሽም። የእሱንማ ነገር እንደው አንዱን ካላሳየኝ ብለሽ የጸሎት መጽሐፍሽን የገለጥሽው ለዚህ ምክንያት ከሆነ በቃ በዜሮ የተባዛ ቁጥር ነው፣ አይሆንም። የምንጸልየው ጸሎት በቅጡ እንዲሆንልን መድኃኔዓለም እሱ ይርዳል። አንዳንዱ ሰው ይሄ ቦታ የኔ ነው፣ በቅዳሴ ላይ ከኔ ውጭ ማን ነው እዚህ ቦታ ላይ የሚቆመው ይላል። እቤተ መቅደስ ይገባና ግፊያ ይጀምራል። ቅንነት ነው ባካችሁ፣ በቅንነት ተቀናዩ ለእግዚአብሔር በፍርሃት አይደለም የሚለው ቅዱስ ዳዊት በመዝሙሩ ቁጥር 11 ላይ ለእግዚአብሔር በፍርሃት ተገዙ ነው የሚለው። በፍርሃት መቅደሱ ላይ ስንቆም በፍርሃት ማንን በመፍራት? ነጠላውን ስንለብሰው በመፍራት እርሱን በመፍራት። የእግዚአብሔር ቤተሰቦች በመዝሙር 33 ቁጥር 11 ላይ እንዲህ ነው የሚለው፣ ልጆቼ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራቸዋለሁ ነው የሚለው። አረ እንደውም ልጁ ሶሎሞን ተነሳና ደግሞ የጥበብ መጀመሪያው እግዚአብሔርን መፍራት ነው አለ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ። ብዙ ሊቃውንት ብዙ ቅዱሳን ስለ እግዚአብሔር መፍራት እርሱን ፈርተው ስላገኙት በረከት ተናግረዋል። ሲራክም ይላል በምዕራፍ 1 ቁጥር 26 ላይ ጥበብስ ይሎሃል እግዚአብሔርን መፍራት ነው፣ ማስተዋልስ ይሎሃል እግዚአብሔርን ማክበር ነው ይላል። እግዚአብሔርን ሳይፈሩ አገልግሎታችን ሁሉ ዋጋ የለውም ምዕመና። የዚህ ጊዜ እግዚአብሔር ቤተሰቦች ያንን ዘኬዎስ ና ውረድ
ዛሬ በቤቱ ውስጥ ልገባ ይገባኛል አለው። ምዕመናን ይገርማል። ለማየት የወጣውን ዘኬዎስን ክርስቶስ አየው። አረ ሁላችንን የሚመልከተን መድኃኒዓለም ይሄን መድኃኒዓለም በመቅደስ ውስጥ ሆናችሁ በትጋት የምታገለግሉ ምስጋና ግን እስካሁን ድረስ አላገኘሁኝም የምትሉ መድኃኒዓለም ያያችሁ። አሜን። ሰው ምን ዋጋ አለው? ድንግል ማርያም ትመልከታችሁ። ምንጣፉን ስታነጥፉ፣ ወንበር ስደረድሩ ከሰው ምስጋናን አትሹ። ምዕመናን የሆነች ወረቀት አልተሰጠችኝም፣ የምስክር ወረቀት ለነከሌ ሲሰጥ ለኔ ከልክለውኛል የምትል በዚያ አኩርፈ ከቅዳሴ የቀረ ወንድም ካለ ተስተካከል። መድኃኒዓለም ብቻ አገልግሎትህን ይኸው፣ እሱ ብቻ ይመልከተው። በቤት ውስጥ የረባውን የህይወት ምስክር ወረቀት ይሰጣል። የጤና ምስክር ወረቀት ይሰጣል። የፍቅር ምስክር ወረቀት ይሰጣል። የመባረክ ምስክር ወረቀት ይሰጣል። አንተ ከወረቀቱ ምን አለ? አንዳንዶች አሉ 2000 ብር አስገቡ ሲባሉ እልፍ ሰው ካላጨበጨበላቸው በስተቀር እጃቸውም አይፈታ። አረ እንደዚህ ሆነንማ ቤተክርስቲያንን አናገለግልም። ምዕመናን ቀና እንድንሆን ማን ይርዳል? እግዚአብሔር። አቤት ማን ይርዳል? ደግሞ ማን ይመልከተን? እሱ ይመልከተን። የዚህን ጊዜ እግዚአብሔር ቤተሰቦች አየው። ዘኬዎስ ና ውረድ፣ ዛሬ በቤት ገባ ዘንድ ይገባኛል አለው። በእኔ ቤት ውስጥ ማን ይገባል አለ ዘኬዎስ። ይገርማል። በእኔ ቤት ውስጥ ማን ይገባል? ኃጢአት መናኸሪያ በሆነ በእኔ ቤት ውስጥ፣ በደለኛ በሆንኩ በእኔ ቤት ውስጥ፣ አጥፊነት ባህሪ በሆነ በእኔ ቤት ውስጥ ማን ይገባል? ሌሎች ሰዎችም ደግሞ እንዴ ምን ነካውና ነው ይሄ ሰው አምላክ ነኝ ይላል፣ ጌታ ነኝ ይላል፣ ከኃጢአተኞች ጋር ምን ይሰራል አሉት ክርስቶስን። የዚህ ጊዜ ዘኬዎስን ግን እጁን ያዘና ከዛ ፊቱ ላይ አወረደው። አረ መድኃኒዓለም እጃችንን የያዘን ወገኖች፣ የተንጠለጠልንበት አለ። ከዘረኝነት ዛፍ ላይ እጃችንን ይዞ ያውርደን ወገኖች፣ ከጎጠኝነት ዛፍ ላይ እጃችንን ይዞ ያውርደን መድኃኒዓለም። አዎ ትክክለኛ ዛፍ ላይ ከወጣን ግን የምናየው ክርስቶስን ነው። የዚህ ጊዜ ያወረደው እናም ወደ ቤቱ ይዞት ገባ ይላል። ሰዎች አንጎራጉራሉ፣ እንደ ክርስቶስ እሱ ቤት ይገባል ይላሉ። ወገኖቼ እሱ መድኃኒዓለም ቤታችሁ ይግባ ባካችሁ። አሜን። የዚህ ጊዜ የእግዚአብሔር ቤተሰቦች ማዕድ ተቀረበ። እናም ክርስቶስ እንዲህ አለ፣ ዛሬ ለዚህ ቤት መዳን ሆኖለታል አለ። ምን ሆኖለታል? መዳን ሆኖለታል። መድኃኒዓለም ሁላችን ቤት ውስጥ እንደዚህ ይግባልን። ክብር ምስጋና ለስሙ ይሁን። አመስግኑት መድኃኒዓለምን። የእግዚአብሔር ቤተሰቦች ታሪኩ እዚህ ላይ ይበቃናል። የዘኬዎስ ዛፍ ምሳሌ ምንድን ነው? ሶስቱ ምሳሌዎች አሉ። በዋናነት አንዱን እንመለከታለሁ። የዘኬዎስ ዛፍ ምሳሌ የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ናት። የዘኬዎስ ዛፍ ምሳሌ ሁለተኛይቱ ቤተ ክርስቲያን ናት። የዘኬዎስ ዛፍ ምሳሌ ሶስተኛው ምሳሌ ወንጌል ናት። ምዕመናን የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ናት። የዘኬዎስ ዛፍ ምሳሌ ተንጠላጥለንባት ክርስቶስን ያየንባት የሾላ ዛፋችን እመቤታችን ቅድስት ድንግል ማርያም ናት። ማስረጃ የእግዚአብሔር ቤተሰቦች በዚህ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ሶሎሞን እንዲህ ይላል፣ ለሚያምንባት ሁሉ የሕይወት ዛፍ ናት ይላል። እስቲ ለሚያምንባት በሉ። ለሚያምንባት ምን ለሚልባት? ለሚያምንባት ሁሉ የሕይወት ዛፍ ናት ካለ በኋላ ለሚመረኮዝባትም ሁሉ የሕይወት ዛፍ ናት አለ። የእግዚአብሔር ቤተሰቦች ለሚያምንባት ሁሉ እመቤታችን ቅድስት ድንግል ማርያም ንጽሐ ሥጋን ንጽሐ ነፍስን ገንዘብ አድርጋ የኖረች፣ ቅድስናን ገንዘብ አድርጋ የኖረች፣ ከዓለም አሰራር ከዓለም ተፈጥሮ ነፃ ሆና የእግዚአብሔር ቤተሰቦች በመቅደስ ውስጥ የኖረች እመቤታችን ቅድስት ድንግል ማርያም እንዲህ አላት ሶሎሞን። ይገርማል። ለሚያምንባት ሁሉ አለ። ምን ለሚልባት? ለሚያምንባት የሕይወት ዛፍ ናት ካለ በኋላ ምርኩዝ ለሚያስፈልገው አያስፈልገንም ያሉ የራሳቸው ጉዳይ ነው። እኛ ምርኩዝ ያስፈልገናል፣ ለብቻችን መቆም አይሆንልንም። ምርኩዝ ያስፈልገናል፣ ዓለም እያንገዳገደች ግራ ያጋባችን ናት። ምርኩዝ ያስፈልገናል የእግዚአብሔር ቤተሰቦች። ምርኩዛችን ደግሞ ማመላክ ወላዲት አምላክ ናት። ለሚመረኮዝባትም ሁሉ የሕይወት ዛፍ ናት አለ። ምን ለሚልባት? ለሚመረኮዝባት። የእግዚአብሔር ቤተሰቦች የእግዚአብሔር ቤተሰቦች ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንዲህ የሚል ቃል አለ። ምዕመናን ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ
የእግዚአብሔር ቤተሰቦች አዳም በደለ፣ ምድረ ፋይድ ወደቀ፣ አትብላ የተባለውን ዕፀ በለስን በላ፣ ከእግዚአብሔር አባቱ ከገነት ቤቱ ኮብልሎ ወጣ። የእግዚአብሔር ቤተሰቦች እየተቀጠቀጠ እንደ ቀል እየተቀጠቀጠ እንደ ሰም እየቀለጠ ይኖር ነበረ አዳም። እናም ይጠብቅ ነበረ። ማን ነው የሚያድነኝ ይላል። መቼ ነው የምድነው ይላል። በምን ምክንያት ነው ምድነው ይላል። ሶስቱ ምክንያቶች የአዳም ጥያቄዎች ናቸው። የመጀመሪያው ማን ነው የሚያድነኝ ይላል። ሁለተኛ መቼ ነው ምድነው ይላል። ሶስተኛ የመዳኔ ምክንያትስ ምንድነው ይላል። የእግዚአብሔር ቤተሰቦች ለዚህ ሁሉ መልስ ሊሰጠው አምላካችን እግዚአብሔር መጣና እንዲህ አለው፣ አዳም አዳም ከልጅ ልጅ ተወልጄ ምን እልሃለሁ? ምን እልሃለሁ? አድና ምነው ከኔ ድምፅ ይልቅ እናንተ አነሰ? ምን እልሃለሁ? እዚህ በማርያም ተናገሩ። ከሰማይ ሆኖ ምድር ሁሉ አሻተተ፣ እንዳንቺ ያለ አላገኘም። ደም ግባትሽን ወደደ፣ እነሆ ማደሪያው አደረገሽ አለ። ምእመናን የእግዚአብሔር ቤተሰቦችና እንተርፍባት ዘንድ እመቤታችን ቅድስት ድንግል ማርያምን አዳም አገኘ። አዳም እመቤታችን ላይ ሲሆን ከክርስቶስ ጋር ተገናኘ። ቁም ነገሩ እሱ ነው። ምእመናን እንዲህ ነው የሚለው፣ አዳም የእግዚአብሔር ቤተሰቦች የዳነው ከመከራ የወጣው ከዛ ከወደቀበት ዓለም ላይ የዳነው የእግዚአብሔር ቤተሰቦች በእመቤታችን በቅድስት ድንግል ማርያም። እንደው ድህነትን ነገረ ድህነትን ስናጠና ከድንግል ማርያም የማይጀምር ነገረ ድህነት የለም። ዋናው ድህነታችን ግን በክርስቶስ ነው። የእግዚአብሔር ቤተሰቦች በማን ነው አልኳችሁ? በክርስቶስ ነው። እሱን የሚጋርድ እሱን የሚከልል የድህነት ስራ የለም። የእግዚአብሔር ቤተሰቦች አንዳንዶች ይመጡና እመቤት የድንግል ማርያም አዳነችን ስንል አይ ማዳን የእግዚአብሔር ብቻ ነው ይሉናል። በምልጃዋ ታድናለች፣ ይኸው ተናገረ። ለሚመረኮዝባት ሁሉ የሕይወት ዛፍ ናት አለ ሊቁ። ምእመናን ስለዚህ እመቤታችን ቅድስት ድንግል ማርያም ስትወለድ አልቅሶ የነበረው የአዳም ፊት መሳቅ ጀመረ። አዝኖ የነበረው አዳም፣ ጠውልጎ የነበረው አዳም፣ ተከስቶ የነበረው አዳም መመልመል ጀመረ። ደህናነት የጤንነት ስሜት ተሰማው። አምላኩ እግዚአብሔርን ያመሰግን ገባ ይላል። ስሙ ለዘላለም የተመሰገነ ይሁን። አሜን። የዘኪዎስ ምን አልኳችሁ? የዘኪዎስ ዛፍ ምዕመናን የማን ዛፍ አልኳችሁ? የዘኪዎስ ተናገሩ። የማን ዛፍ? የዘኪዎስ ዛፍ። አሁን ወደ የቤታችሁ ስትገቡ የማን ዛፍ ነው የተማርነው? የዘኪዎስ ዛፍ። የዘኪዎስ ዛፍ ምሳሌ። የዘኪዎስ ዛፍ ምሳሌ ደግሞ ማናት አለ? እመቤታችን። አቤት እመቤታችን ቅድስት ድንግል ማርያም ናት። እንዲህ ነው ቅዱስ ኤፍሬም እንዲህ ነው ያላት፣ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን አለ። ሞት ተሽሮልን የእግዚአብሔር ቤተሰቦች ሞት ካበቃልን በኋላ ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። ከዕፀ ሕይወት መብላት ለአዳም ተከልክሎ ነበረ። በድንግል ማርያም ግን ከዕፀ ሕይወት እንድንበላ እግዚአብሔር የዳግም ሕይወት ሰጠን አለ። ምእመናን እናም እኔና እናንተም እንመጣና እመቤታችን ቅድስት ድንግል ማርያምን ይዘን መድኃኒዓለምን ታረቀን እንለዋለን። ይህን እንለዋለን። ተመልከተን እንለዋለን። ዓይናችን ላይ ያለውን እንባ አብስልን እንለዋለን። የምንጮኸውን ጩኸት የምናነባውን እንባ ተመልከትልን እንለዋለን። መድኃኒዓለምን እርሷ ላይ ስንሆን እናየዋለን። ምዕመናን አንዳንዶች ዓይናቸው የተሸዋረረ የትኛው ዛፍ ላይ ቆመው ይሆን? የትኛው ዛፍ ላይ ወጥተው ይሆን? ድንግል ማርያምን እልፍ ቃል እያወጡ የሚሰጧት የትኛው ዛፍ ላይ ወጥተው ይሆን? እርሱን እነሱ ያውቁታል። እኛ ግን የወጣንበትን ዛፍ እናውቀዋለን። የሾላ ዛፋችን ድንግል ማርያም ናት። እርሷ ላይ ስንወጣ ክርስቶስን አይተናል። ክብር ምስጋና ለስሙ ይሁን። እግዚአብሔር ቤተሰቦች አመስግኑ። አንዲት ነገር ብቻ ልናገርና ትምህርት የላብቃ። ሁለቱም ብዙም ስላልሆኑ ምዕመናን ዋና ዋናውን ታሪክ ብቻ ነው የማነሳው። የመጀመሪያው የእግዚአብሔር ቤተሰቦች እመቤታችን ቅድስት ድንግል ማርያምን በማመስገን የሚታወቀው ያዕቆብ ዘስሩግ የሚባል አንድ ቅዱስ አባት ስለ እመቤታችን እንዲህ አለ። አንድ ሰዓሊ ሰው ስዕል ሳል ተብሎ ወረቀትና እስክሪብቶ ተሰጠው። ሰዓሊው ስዕል የሚስለው በሰማይ ላይ ያለችዋን ፀሐይ ነው። ምዕመናን በሰማይ ላይ ያለችዋ ምን ፀሐይ ነው ሳል የተባለው። ይገርማል። እናም ቅዱስ ያዕቆብ አሁን ጥያቄ ይጠይቃል። እስቲ ንገሩኝ፣ ይሄ ሰዓሊ የትኛውንም ያህል ጎበዝ ቢሆን ፀሐይን ከነሙቀቷ መሳል ይችላልን? ይላል። ከነሙቀቷ መሳል ይችላል? ይችላል?
አይቻልም ምዕመናን። እና ቅዱስ ያዕቆብ እንዲህ ይላል፣ እኔም ድንግል ማርያምን ሳመሰግናት ከከፍታዋ ዝቅ እንዳላደርጋት እየፈራሁኝ ነው አለ። ምዕመናን ቅዱሳን እንዲህ እያሉ ነው ያመሰገኗት። እኛም ከብዙ በጥቂቱ ነው ስለ ድንግል ማርያም የምንናገረው እንጂ ያልተነገረላት ብዙ አለ። ምዕመናን ንጽሕናዋ ተተርኮ አያልቅም። ቅድስናዋ ተዘርዝሮ አያልቅም። የእግዚአብሔር ቤተሰቦች እናትነቷ ምዕመናን ተነግሮ የሚያልቅ አይደለም። ለዚህ ነው እርሷን ይዘን አናፍርባትን። የመጀመሪያዋ የዘኪዎስ ዛፍ ምሳሌ እናት ዓለም እመምሕረት ድንግል ማርያም ናት። ሁለተኛ የዘኪዎስ ዛፍ ምሳሌ ቤተ ክርስቲያን ናት። ምዕመናን ወደ ቤተ ክርስቲያን ስንመጣ እግዚአብሔርን እናየዋለን። እውነተኛዋ የሾላ ዛፍ እግዚአብሔርን ብቻ የምታሳየን ከፍታችን ቤተ ክርስቲያናችን ናት። ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ ያለ? ደስ አለኝ ነው ያለ። እግዚአብሔር ወደሚገኝበት ከእርሱ ጋር ወደምገናኝበት ስጠራ ደስ አለኝ አለ። ሶስተኛ የዘኪዎስ ዛፍ ምሳሌ ወንጌል ናት። ምዕመናን የእግዚአብሔርን ቃል የሚያነብ ሰው፣ በቃሉ ውስጥ የተደበቀ ሰው፣ ዕለት ዕለት ቃሉን የሚሰማ ሰው የእግዚአብሔር ቤተሰቦች ማንን ይመለከተዋል? እግዚአብሔርን ያየዋል። እሱን እንድናይ መድኃኒዓለም ይርዳን። አሜን። እናት ዓለም ድንግል ማርያም ዛሬ በዕለተ ቀኗ ወገኖቼ ከልጇ ጋር ልታገናኘን ፈቃዷ ይሁንልን። ልጇ በረከቷ ከእኛ ጋር ይሁን። እስኪ አሜን በሉ። እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን በይቅርታው ወገኖቼ እንዲሰውረን፣ እንዲከልለን፣ እንዲሸፍነን ፈቃዱ ይሁንልን። ፈቃዱ ጋር ናችሁ። ዛሬ እዚህ የመጣችሁ እናት ዓለም ድንግል ማርያምን የሙጥኝ ያላችሁ የኔ ነገር መቼ ነው ያላችሁ ኦርቶዶክሳውያን ምዕመናን ስሙ። የሰው ሰራሽ ስለሆነ እንግዲህ ታገስ ስለሆነ አይመራቱም እንደዚህ የሆነ ተፈቃ መመሩም ደግሞ አስረዘና እንዳትሉ ምዕመናን የማንን ቃል ነው እየሰማን ያለው? የእግዚአብሔር የማንን ቃል? ወገኖቼ በዛፋ ላይ ወጥተን ድንግል ማርያምን ይዘን እግዚአብሔርን እያመሰገንን እንድንኖር የረዳን ማን ነው? እግዚአብሔር አምላካችን እግዚአብሔር ነው። በዚህ መጥተን እንደዚያውን ቤታችን ውስጥ ብንሆን ኖሮ 10 ጊዜ ሪሞቱን እንነካካዋለን። አንደኛውን እንከፍተውና እናርፍበታለን። ባለው ቤት ውስጥ ጭንቀት ነው የሞላብን መቼም ዘንድሮ ምዕመናን። ምንም እረፍት የሚባል ነገር የለም። የእግዚአብሔር ቤተሰቦች እንደውም አንዳንዱ ሰው ከቤቱ ይልቅ ውጭውን እየናፈቀ ነው። ማረፍ ያለበት ቤት ውስጥ ሆኖ ነው፣ ግን አልሆነም። ስለዚህ ውጭ ይሄድና እንደው ዝም ብዬ አንድ ሁለት እያልኩ ይደረስ ይላል። ግን ማረፍ የሚቻለው በማን ብቻ ነው? በእግዚአብሔር ብቻ ነውና እናት ዓለም ድንግል ማርያም ሁላችሁም ተሳርፋችሁ በረከት ታድላችሁ። ዛሬ ለሰው የምነግረው የለኝም፣ ለድንግል ማርያም ልነግራት ነው የመጣሁት። ይህንንም ደግሞ ልነግራት መጥቼ ይህን የመሰለ ቃል ሰምቻለሁ። እግዚአብሔርን አመሰግናለሁ የሚል አንድ ሰው